ይሄን የመሰለ ቆንጆ ሲኒየተል ኹዳር በስጋ አብረን እናዘጋጅ። እስኪ በእነዚህ ግብአቶች ቆንጆ ለአራት የሚሆነንን ሲኒየተል ኹዳር እናዘጋጃለን። እዚህ ጋር የተፈጨ ስጋ አለኝ። እኔ ብዙ ስለምጠቀም ነው ተለቅ ያለ ሽንኩርት የተጠቀምኩት። እናንተ መካከለኛ ሽንኩርት ከሆነ አንዴ በቃችሁ። እዚህ ጋር ከበደንጃሉ እንጀምራለን። ቀደም ብዬ ይሄንን ገለያ ውስጥ ስለምጨምረው ነው። እነዚህ እንትን ያሉ ናቸው፣ በጣም በሰል ያሉ ናቸው። እናንተም አትክልቱ ኑሯችሁ መጨረሻ አካባቢ ሲደርስ ከሚበላሽ እንደዚህ ያርጋችሁ ብትሞክሩት ለልጆችም ለአዋቂም የሚሆን ቆንጆ እራት አማራጭ ነው የሚሆንላችሁ። በዛ ላይ ቀለል ያለ እራት ነው የሚሆነው፣ የሚከብድ አይደለም ማለት ነው። አትክልት ስለሆነ በቂጣ አርጋችሁ መመገብ ትችላላችሁ። እንግዲህ ራሱ ቢኖርባችሁ እንደ አማራጭ ብትሰሩት ቆንጆ ምግብ ነው የሚሆነው። እነዚህ የተበላሹ ናቸው፣ ውስጣቸው ተወግሯል። ከፈለጋችሁ እናንተ በጎኑ መክተፍ ትችላላችሁ። እኔ ግን እንደዚህ ለዛሬ በቁመት መክተፍ ነው የፈለኩት። ሌላ ጊዜ በጎኑ ከትፌ ሰርቻለሁ። ቆንጆ ነው። ዝም ብዬ ለመቀየር እዚህ ጋር በደንጃችን እኔ በገላያ ነው ለጥብስ ያሰብኩት። እናንተ ደግሞ እንደፈለጋችሁ በዘይት መጥበስ ይቻላል፣ ግን እዛ ላይ ሲሆን ይበልጥ በጣም ዘይት ስለሚጠጣ እኔ እዛ ላይ ማድረጉን አልፈልገውም። ለዛ ነው እዚህ ውስጥ ማድረግ። እዚህ ጋር ከዛ ትንሽዬ የወይራ ዘይት ትንሽ ነስነስ አድርጋችሁበት ይበቃዋል። ዘይት ውስጥ ሲሆን ደግሞ የሆነ ትንሽ ዘይት የመጠጣት ባህሪ ያለው በደንጃል በተፈጥሮ። ይሄ አንድ አይደለም ሁለት ነው ስለተያየ እዚህ ጋር ትንሽ ጨው ሳታባዙ አርጋችሁ ለ25 ደቂቃ መጥበሻ ውስጥ ከተንተዋል። ከዛ እዚህ ጋር በደንጃላችን ለ25 ደቂቃ መጥበሻ ውስጥ ከተቻለው እዚህ ጋር ትንሽ ድንቹን ተለቅ አድርገን ልክ በደንጃሉን በከተፍንበት መልኩ ነው የምንከትፈው። ወፈር ልክ እንደ ቺፕስ አርኩት ነው። ከዛ ትንሽ ከቺፕስ ወፈር ያለ ማለት ነው። ያው አወናበድሽው እንዳትሉ እኔ ቶሎ እንዲደርስልኝ ብዬ ቀደም ብዬ ጊዜ የሚፈጁትን ቀደም ብዬ ለመክተፍ ብዬ ነው በደንጃሉ ቀደም ብዬ ከትቼ እዛ ውስጥ ጨመርኩት። ይሄን ደግሞ በዘይት ነው የምጠብሰው። ዘይቱን ጥጃለሁ። እስከዛ ደግሞ ይሄን እዚህ ጋር ከትፋለሁ ማለት ነው፣ ዘይቱ እስኪግልልኝ ድረስ።
እናንተ ከፈለጋችሁ በክቡ መክተፍ ትችላላችሁ። ይሄው ሁሉንም በዚህ መልኩ ጠብሽ ከትፌቻለሁ። አሁን የጋለ ዘይት ውስጥ እንጨምራቸዋለን ማለት ነው። መጥበሻ ውስጥ ይሄ እዚህ ጋር የጋለ ዘይት ውስጥ ጨምሬዋለሁ። ከዛ እዚህ ጋር ኮሳችንንም በተመሳሳይ መልኩ በቁመት እንቆርጠዋለን፣ እንከታትፈዋለን። እናንተ የምትሰሩት ትንሽ ከሆነ ከቻላላችሁ ከበደንጃሩ ጋር ኮሳውንና ካሮቱን አንድ ላይ ብታረጉትም አንድ ላይ ይበስላል። ሁለቱም ያን ያክል ለመብሰል ጊዜ ቢፈጁ አይነት ነገሮች ስላልሆነ ማለት ነው። በደንጃሩ ኮሳው እና ካሮቱን አንድ ላይ መጥበሻ ውስጥ መጨመር ትችላላችሁ። እኔ አሁን ያው በደንጃሩ ብዙ ስለሆነ ሁሉንም አንድ ላይ ለመጨመር ስላልቻልኩኝ ነው ስለማይበቃ እንጂ እናንተም ይበቃችሁ ከሆነ ትንንሽ ከሆነ የምትሰሩት ሁሉንም አንድ ላይ ታረጉታላችሁ። ጊዜ የሚቆጥባል። ሁለተኛ ደግሞ እዚህ ጋር ካሮቱንም ልክ በተመሳሳይ መልኩ ሌሎቹ መከተፍ መልኩ ነው የምንከትፈው። እንደዚህ ቆራረጥኩት። እነዚህ አሁን ካሮቱና ኮሳው አንድ ላይ ይበስላሉ። አንድ ላይ ነው የምንጠብሳቸው። ቀጣይ አሁን እዚህ ጋር ስጎን የምናዘጋጅባቸውን ነገሮች እንከትፋለን። بدنجان بطاطس؟ لا بدنجان. باذنجان؟ ايوه. ይሄኛው እንትን ነው ይሄኛው በቅዶንስ ነው። ይሄኛው ደግሞ አረንጓዴ ሽንኩርት ማለት ነው። እነዚህ ካላችሁ ጨምሩ፣ ከሌላችሁ ያነከል ማተር የሚያደርጉ ነገሮች አይደሉም። ብጨምሩም ባጨምሩም ማለት ነው። ሲኖር ቢጨመርበት ጥሩ፣ ከሌለ ግን ግዴታ አይደለም። ድንቻችን ደርሷል። ልክ እንደ ቺፕስ ድርቅ እስኪል ድረስ መጠበቅ አይኖርብንም። ኦቨን ውስጥ መንከተል ስለሆነ እንደዚህ ሲሆን ይበቃዋል። አወጣው ነው ማለት ነው። ይሄው እዚህ ጋር የወይራ ዘይት አረኩኝ ትንሽ። ከዛ ሽንኩርቱን አንድ ላይ አድርገን እንጠብሰዋለን። ይሄው እዚህ ጋር ሽንኩርቱን አረገን ለሽንኩርቱና ቀሽንኩርቱን አድርገን አንድ ላይ አድርገን ትንሽ ቀበስ ሲል ደግሞ ከላይ ስጋውን ጨምረዋል። ይሄው እዚህ ጋር ከ25 ደቂቃ በኋላ እንደዚህ ሆኖ ተጠብሶልኛል። ይሄን ላወጣው ነው ማለት ነው። ይሄው በደንጀሩን በጠበስንበት በራሱ መጥበሻ አድርገን እዚህ ላይ ትንሽ የዘይት ብቻ አድርገን ይሄንንም ለ25 ደቂቃ እንከቷለን ማለት ነው። እዛው ውስጥ ካሮቱና ኮሳው አንድ ላይ ነው የሚጠበሰው። ይሄው ሽንኩርትና ሽንኩርታችንን ጥብስ ካደረግን በኋላ እዚህ ጋር ስጋችንን ጨምረን በደንብ እናሸዋለን ማለት ነው። ይሄው እዚህ ጋር ቅመማ ቅመም፣ እዛ ጋር ጨው፣ ቆንዶ በርበሬ፣ የባህር ሙሸከል በአሜሪካ እና ከሞን ማለት ነው። እነዚህን አድርገን በደንብ እናቀላቅላቸዋለን። እዚህ ጋር ከቅመማችን ጋር በደንብ አድርገን ጥብስ ካደረግነው በኋላ እዚህ ጋር የተከተፈ ቅድም የከተፍነው ቲማቲም ጨምረን እናቀላቅለዋለን በደንብ። ከዛ እዚህ ጋር ያው አንድ ማንኪያ የቲማቲም ድልህ አድርጌበታለሁ፣ ሳልሳ ማለት ነው። በደንብ አድርገን እናቀላቅለዋለን። ከዛ ለትንሽ ደቂቃ ከድነን እንተዋለን በቲማቲም ውሃ እንዲበስል ማለት ነው። ይኸው እንደዚህ ጥብስ ካለልን በኋላ ከላይ ቃሪያውን ጨመርኩኝ። ይሄን ትንሽ መሰል አድርጌ
ከላይ ያሉትን ጨምሬ አጠፋዋለሁ። ይኸው እዚህ ጋር የባሮ ሽንኩርትና በግዶንስን አድርጌ አጠፋዋለሁ። በቃ ባክቶታል። እነዚህ ነቀላቅለን ከአትክልቱ ላይ ማድረግ ነው ማለት ነው። እዚህ ጋር 1 2 3 የሾርባ ማንኪያ ነጭ ዱቄት አድርጌያለሁ። ያው እዚህ ጋር ጨው፣ የባህር መሸከል፣ ትንሽ የቆንዶ በርበሬ። ያው እዚህ ጋር በትልቅ ኩባያ ወተት ግማሹን አርጌ እንትን እለዋለሁ፣ አቀላቅለዋለሁ። በደንብ የጓጎለ እንዳይኖረው ማለት ነው። ሙሉውን አንድ ላይ ታረቀው የጓጎለ ስለሚኖረው የጓጎለ ያለው ከመሰላችሁ እናንተ በወንፊት ማድረግ ትችላላችሁ። ሊጡን ቀጠን አድርጋችሁ ይሄው እዚህ ጋር ቀደም ያጎደልነውን ተጨምረን እዚህ ጋር 2 በራሱ ኩባያ፣ ይሄኛው ትንሽ ተለቅ ያለ ነው። 3 ኩባያ ነው ማረገው። ይሄው 3 ኩባያ ወተት። ይሄው እዚህ ጋር ቀስ ልስልስ ባለ እሳት አድርገን በደንብ ቀስ እያለን እናማስላለን። እጃችንን ማቆም አንችልም። ቀስ እያላችሁ ማማሰል ነው። እጃችሁን ካሳረፋችሁ ይጓጉልባችኋል ማለት ነው። ቀስ እያላችሁ ስታማስሉት እየወፈረ ይሄዳል። ይኸው ክሬማችን በዚህ መልኩ ደርሰዋል። እናንተ ከዚህ በላይ ማወፈር ከፈለጋችሁ ማንተክ ትችላላችሁ። እኔ እንደዚህ በቅቶታል፣ አጠፋው ነው ማለት ነው። ይኸው ከ25 ደቂቃ በኋላ እንትናችን ሶሳውና ካሮቱ በዚህ መልኩ ደርሶኛል ማለት ነው። ይኸው አትክልቶቻችን። ከዛ አሁን ሁሉንም አንድ ላይ እናደባልቃቸውና ትንሽ ከሆነ ትንሽ ጨው እናደርግበታለን ማለት ነው። ያው እዚህ ጋር ትንሽ ባህር መሸከል ነው። በሁሉም እንዲደረስልኝ ብዬ ነው በእጄ ያስኩት። ከዛ ቆንዶ በርበሬ ትንሽ፣ ይኸው እዚህ ጋር በመሬት በእጄ ያደረኩት ለሁሉም እንዳዳረሰው ስለፈለኩኝ ነው። ከዛ እዚህ ጋር ከላይ ትንሽ ብቻ ለስለስ ሱጎ ላይ ጨው ስላለው ትንሽ ብቻ ጨው ለስለስ እናደርግበታለን ከላይ። ይኸው እዚህ ጋር ካተራችንን 2 ማንኪያ ቀደም ካዘጋጀ ነው ክሬም ቀብተነዋል። ከዛ አትክልቶችን ከላይ አድርገን እንደረድራለን። ትልቁን ባረግ ይሻላል። ይኸው እንደዚህ አትክልታችንን ሁሉንም አንድ ላይ አደባልቀን ሁሉንም በየቦታው ካረግን በኋላ ከላይ ቀደም የተዘጋጀነው ሾቶ እንደዚህ ለሁሉም ቦታ አዳርሰን እናደርጋለን። ያው እንደዚህ አድርገን ለሁሉም ቦታ እናዳርሰዋለን። ሱጎውን ከላይ ማለት ነው ከአትክልቱ ላይ ለሁሉም አዳርሰን ከዛ ይሄው እዚህ ጋር ቀደም ያዘጋጀነው ክሬም ከላይ ደግሞ ሁሉም ቦታ አዳርሰን እናደርጋለን ማለት ነው። ልክ እንደ ሱጎ ቀስ ብላችሁ እንደዚህ ከላይ ሱጎውን ሳታንቀሳቅሱ ክሬሙን ብቻ ከማንኪያው ይዛችሁ ለሁሉም ቦታ ታዳርሱታላችሁ። ይሄው እንደዚህ አድርገን ክሬሙን ለሁሉም ቦታ ካዳረስን በኋላ እኔ ይሄኛውን ጅብና ነው የተጠቀምኩት። በዚህኛው ጅብና 2 ማንኪያ አርጌ ከዛ 2 ማንኪያ ደግሞ ፍሬሽ ወተት አርጌ እንደዚህ ያጥኛዋለሁ። እናንተ ከፈለጋችሁ ሞዘሬላ መጠቀም ትችላላችሁ ማለት ነው። ማለት ጅብና ቺዝ ካላችሁ እናንተ ቺዝ መጠቀም ትችላላችሁ። ይሄም ግን ቆንጆ ነው፣ በጣም ቆንጆ ነው የሚያደርገው። ከዛ ኦቨናችንን ከላይ አሙቀናል። ከላይ አድርገን ቀላ እስኪልልን ድረስ እያየን እናበስላለን። ማለት ያው የሁሉም ሰው ኦቨን የተለያየ ስለሆነ ሙቀቱ ማለት ነው። ከላይ ሲበቃው ቀላ ሲልልን የምንፈልገው አይነት ከለር ሲይዝልን እናጠፋዋለን። ሞክሩት፣ ትወዱታላችሁ። ለአብዛኛው ጊዜ ለእራት ደግሞ በጣም ቀለል ያለና ቆንጆ ነው። ይኸው በስተመጨረሻም እንደዚህ ሆኖ ወጥቶልናል። ሞክሩት፣ ትወዱታላችሁ። አብራችሁኝ ስለነበራችሁ አመሰግናለሁ። ባይ